ለነሱ አሁን ያሉበት ሁኔታ እኛ እንደምናስበው እንዲ ክሊን የሆነ ኒትሊ እዛና እዚህ ተሰምሮ እዛና እዚህ ቆሞ የሚነጋገሩበት የነ ኦሮሞ ፕሮቴስት የሚባል የአማራ ፕሮቴስት የሚባል ነገር አለ አይደለ ናሽናሊ ፕሮጀክትድ የሆነ እነሱ እንደዛ አይደለም የሚያው በኢህአዴግ ላይ የተነሳ ተቃውሞ እነሱ አካባቢ አለ ሌላም አካባቢ አለ ይሄን ነው የሚረዱ በከና ከስሙ አጠራር ጀምሮ ማለት ነው ስሙ ራሱ ፍሬም የሚደረገው ከአገር ውጭ ነው እዛ ያሉት ሰዎች እንደዛ አይደለም የሚያዩ ፍሬሚንጉ ራሱ ከውጭ ነው ስለዚህ አገር ቤት መቼስ እግዚአብሔር ምስጋና ይግባው እንደዚህ ያለ ፖላራይዜሽንስ የሉም በዚህ በውጭ ሀገር ያመለካከት ልዩነቱን ለማጥበብ እንዴት ይቻላል የመጀመሪያው ነገር ኦነስት ዲስከሽን ነው የሚያስፈልገው በጣም ግልጽ የሆነ እውነተኛ የሆነ መነጋገር ያስፈልጋል ይሄን መነጋገር የለባችሁም ያንን መነጋገር ኢትዮጵያን ማጥፋት ነው ይሄን መናገር ነውር ነው የሚባል አንዳንድ ንግግሮችን ትርክቶችን ፕሪቪሌጅ የሚያደርግ አንዳንድ ትርክቶችን ደግሞ የሚጨቁን ወደታች የሚያስቀር ይሄንሽ የሚል አይነት የትርክት ወይም የውይይት መረጣ አግባብ አይደለም እነከሌን ወደ ሚዲያ ማቅረብ እነከሌን ከሚዲያ ማግለል ለምሳሌ ይሄንን ውይይት ከጀመርኩኝ ጊዜ ጀምሮ ለኤስቢኤስ ለኢሳት ለቪኦኤ ለዶቼ ቬለ በግልጽ የጸጋዬ ረጋታን የሚመለከት የተቋቋመ ዓለም አቀፍ ኮሚኒቲ እዛው ኢሳት አካባቢ ካሉ ልጆች በግልጽ ደብዳቤ ተጽፎ በእነዚህ ሚዲያዎች ላይ እንዳልቀርብ አድርገዋል እንዲህ ያለ ነገር አለ ይሄ ነው እንግዲህ ከኢትዮጵያ መንግስት አፋኝ መንግስት ጋር የሚታገለው ቡድን ማለት ነው ከመንግስት የባሰ አፋኝ ነው ይሄ ኢትዮጵያ መንግስት እነከሌን አታቀርቡ ብሎ ቢያንስ አልጻፈብኝም ኦኬ እና በግልጽ መወያየት ያስፈልጋል ማንኛውንም አጀንዳ ማስቀመጥ ያስፈልጋል አጀንዳ መራጭና ፈቃጅ ደግሞ መኖር የለበትም የኔ ችግር ነው ብሎ አንድ ሰው ከተናገረ ችግሩን ለመስማት እና የኔ አገር ሰው ነው ካልክ ለመስማት አይመለከተኝም የነንትና ነው የነ ኦሮሞ ነው ካልክም ደግሞ በቃ ለነ ኦሮሞ ተውላቸው ወጥተህ ግን ጸጋዬ አንድ ኢንተርቪው በኤስቢኤስ በሰጠ ቁጥር ወይም በኦኤምኤን በሰጠ ቁጥር 6 ፕሮግራም አዋዜ የሚባል ላይ ከሰራ አትሮኖስ ቲኤንቲ ምናምን ብለህ ከሰራ ዝም በሉ ያልክ ነው እኛንን መምረጥ ያለብን አጀንዳ እኛንን መፍቀድ ያለብን እያልክ ነው እንደዚህ የፈቃጅነት የባለቤትነት የሙት ጠባቂነት የአገር ባላደራነት ስሜት የሚሰማው ቡድን እያለ ሌላውን መናገር ያለበትንና መናገር የሌለበትን ጉዳይ የሚመርጥ ቡድን እያለ ኦነስት ዲስከሽን ሊደረግ አይችልም ስለዚህ አንደኛ ሁላችንም እኩል ስለዛ ሀገር ግድ የሚለን ከዛ ሀገር የመጣን ሰዎች ነው የኛ አጀንዳ ነው ብለን ፍሬም የምናደርገው ነገር ካለ ከቻልክ ያገሬ ሰው ነው ካልክ ተሰማዋል አብረን ልትፈታ የምትችለው ችግር ካለ ትፈታል ከሌለ ደግሞ ካልቻልክ ትተዋዋል ችግሩን እሱ ያወራ የራሱ ነው እንግዲህ ግን ችግርህ አይደለም ውሸት ነው አጋነኸዋል ምናምን እያልክ ከሱ ጋር ሰጣገባ የምትገባ ከሆነ መቼም ልትታረቅ አትችልም ሁለተኛ መደማመጥ ያስፈልጋል ከመቼውም ጊዜ በላይ አገር ቤት ያለውም ችግር መንግስት ህዝቡን አለመስማቱ ነው ውጭም ያለነው ሰዎች መደማመጥ አለመቻላችን ነው ይሄ ኤቲክስ ኦፍ ሊስኒንግ ቁጭ ብሎ የመስማት ስነ ምግባር ያስፈልገናል ሶስተኛ ማሰብ ያስፈልጋል ስለ ብዙ ነገሮች አክርሮ ማሰብ ያስፈልጋል ዝም ብሎ ሐሳብ ፈርተን የጸጋይ እኮ እንደዚህ ያለ ተብሎ ጦርነት እንደታዋጀበት በኦሮሞ ፕሮቴስት ላይ ጦርነት ማወጅ በኦኤምኤን ላይ ፕሮቴስት ማወጅ ፌር ማይመስለኝም አንደኛ ነው ኦኤምኤን ኦሮሞ ፕሮቴስት ማይደለም ተጀምረ ያልኩት በዚህ ምክንያት ነው እኔ አይደለሁም እኔ የራሴን ሐሳብ ነው የምናገር ነገር ግን በእነዚህ ተቋማት ላይ በሙሉ ኦሮሞ ብሔርተኞች ኦሮሞ ፕሮቴስት የኦሮሞ ተቋማት እንደዚህ የተባለ ትልቅ ዘመቻ በጸጋይን ታግ አድርጎ ይጀመራል እንደዚህ አይነት ነገር አቁመው ሐሳብ ቁጭ ብሎ ማሰብ ያስፈልጋል ኢትዮጵያ ከባድ ሀገር ነው it's not just one ordinary country ብዙ ስራ ሊሰራበት የሚገባ ሀገር ነው ግልጽ የሆነ አስተሳሰብ ቁጭ ብሎ ማሰብ የሚጠይቅ ሀገር ነው ይሄን ማድረግ አለብን ብዬ አስባለሁ ለምንድን ነው ልክ ነው ይሄ በጅምር የቀረ ሀገር ነው መሰራት አለበት እንደማንኛውም ሀገር ግን ከሌላውም ሀገር የበለጠ ሌሎችስ የተጀመሩ ግን እየተሰሩ ያሉ ናቸው የኛ ተጀምሮ በጅምር ያረጀ ሀገር ነው ሳያልቅ ያፈረሰ ቤት ማለት ነው ሳያልቅ የፈረሰ ቤት ስለዚህ ይሄ ሳያልቅ የፈረሰ ቤት ደግሞ ወይም ቅጥሮቹ የደካከሙ ሀገር ደግሞ በጥንቃቄ መታየትና መሰራት አለበት ታሪካዊ ችግሮች ላይ ለምን ስታክ ታረጋላችሁ ነው ታሪካዊ ችግሮች ካሉ እነዛ ታሪካዊ ችግሮች
መልስ ሳያገኙ እግሬ ላይ ከቆምክ ከእግሬ ላይ እግርህን ሳታነሳ ወደፊት ልናገር ልሄድ አልችልም ታሪካዊ ችግር አለኝ ካልኩ ያንን ታሪካዊ ችግር ሳትፈታ ወዴት ነው እንዴት አድርጌ ልናገር እኔ የተጫነብኝ ችግር እዚያ ቋንቋዬ ታፍኗል እያለ ቋንቋዬ ኢትዮጵያ የሥራ ቋንቋ መሆን አለበት ይሄ ደግሞ ለዘመናት እንዲተደርጎ ነው ምናምን ሲል አይ ይሄ እኮ ችግር የለም አሁን ዘመን ያዲግ ያመጣው ነው ተስፋዬ ገብረአብ የጻፈው ነው የአኖሌ ምናምን እያልከው እንዴት ሆኖ ከዛ ይላቀቅ ይሄ ሰው ጥያቄው ሌጂቲሜት ከሆነ ጥያቄውን መልሰ ብቻ ነው ወደዛ መራመድ የምትችለው ስለዚህ ታሪካዊ ችግሮች ካሉ እነሱን መፍታት ነው ለነሱ ደግሞ እዛው ጋር ነው ፖለቲካም የሚጀምረው እዛው ጋር ነው ይሄ ነው የኔ ችግር ካለ አይ ይሄ ችግር አይደለም ይሄን ተውና ሌላ ነገር እናውራ ማለት አትችልም ችግሬ ነው ካለ እሱን ፈተህ ነው የምትራመደው እና ዲስቶርት ይደረጋሉ የታሪክ ጽሁፎች ተብሏል ወይ ዲስቶርሽኑ እኮ መቼ ነው የጀመረው በባህሪ ነው የጀመረው ወይስ በአሰፋ ጃለታ ነው ባለቃታ የኔ የጀመረው በብላቴንጌታ ማህተመ ስላሴ ነው የጀመረው በተድላ ኃይሌ ነው የጀመረው በጳውሎስ ኞኞ ነው የጀመረው በተግለ ጻዲቅ መኩሪያ ነው የጀመረው እነዚህ ናቸው እኮ ታሪክ የጻፉት ማን ነው መጀመሪያውኑ ዲስቶርት ያደረገውና ኦሮሞ ከውሃ ነው የወጣው እነዚህ ሻንቅሎች ጉዴሎች ጋሎች ወዘተ እነዚህ አረማውያን ናቸው የሚሉ ኮራ ብለው የተጻፉ ጽሁፎች እኮ አሉ ኦሮሞ ከማዳጋስካር መጣ አለቃታዬ እነዚህን ዲስቶርሽን ሳትል ዛሬ እንንትና ዲስቶርት አደረጉ just because አንተ ስታነበው የሚጎረብጥህ ስለሆነ ብቻ ይሄ እውነት ቦርሞይዳ እንደዚህ ያህል ሰው ሞቷል ምናምን ሲባል ይሄ ውሸት ነው ግነት ነው ምናምን ይባላል this is wrong እኔ ታሪክ ባለሙያ አይደለሁኝም ህግን ግን አጠናለው የህግን ታሪክና በህግ የደረሱ በደሎችን ጂኒኦሎጂ ይሰራል እና ስለዚህም የህግ ታሪክ አጠናለው ህጉ የተቀረጸበትን ታሪካዊ ዳራ እዳስሳለሁ ይሄንን ለማየት ደግሞ የኔን ዶክተራል ዲሰርቴሽን ማንበብ ግልጽ ያደርገዋል ታሪከኛ ታሪክ አይደለም የህግ ስራ ሰራለሁ ናው ሚዛኑን በተጠበቀ መልኩ መሄድ አለበት የብሔር ማንነትና የአገር ማንነት ትክክል ነው which means የአገሩ ማንነት የሚሰራው ከብሔሮቹ ተዋጽኦ ተደርጎለት ነው ትክክል ነው ነገር ግን ያ እንዲደረግ መጀመሪያ ሌጂቲሜት ችግር ተገቢነት ያለው ችግር እንዳላቸው እውቅና መስጠት ያስፈልጋል ምሳሌ እኔ እዚህ የምኖርበት ሀገር አውስትራሊያ ነው አቦሪኞቹ ጠፍተዋል ወደ 300,000 እስከ 600,000 ድረስ የሚጠጉ ብቻ ናቸው በህይወት ያሉት አሁን አጥፍተዋቸው ማለት ነው እነዚህ ሰዎች ብዙ ፖለቲካዊ ዋጋ ላይኖራቸው ይችላል ግን ምንድነው ያደረገው ይሄ ሀገር መንግስት አንደኛ ይሄ ምድር የነሱ ምድር መሆኑን ሪኮግናይዝ ያደርጋል ይሄ ምድር በሴትለር ኮሎኒያሊዝም በሰፋሪ ቅኝ ገዢዎች የተያዘ ምድር መሆኑን ሪኮግናይዝ ያደርጋል በዚህ ሀገር በማንኛውም ፐብሊክ ቦታ ንግግር ስትጀምር የሀገሩን ባለቤቶች እውቅና ሰጣቸው ይጀምራሉ በዚህ ሀገር ይሄንን የደረሰውን በደል ይቅርታ ለመጠየቅ የአውስትራሊያ ጠቅላይ ሚኒስትር ነጭ ጠቅላይ ሚኒስትር የሌበር ፓርቲ ፕሮግሬሲቭ የሆነው ፓርቲ ማለት ነው ጠቅላይ ሚኒስትር ኬቪን ራድ በ2007 በግልጽ በአደባባይ ወጥቶ በአውስትራሊያ ፓርላማ ለሀገሪቱ በሚታይ ስነ ስርዓት ይቅርታ ጠይቋል እንደዚህ አድርገው ካናዳም እንደዚሁ ነው ለፈርስት ኔሽንስ ለኩቤከሮች ለተለያዩቱ በደንብ በግልጽ አፖሎጂ ያስቀመጡ ከይቅርታ በኋላ የሬኮንሲሊየሽን እርቅ የሚካሄድበትን መንገድ ቀጣይነት ያለው የእርቅ ዳያሎግ የሚካሄድበትን መንገድ ያደርጋሉ ኢትዮጵያ ችግሯን እንኳን ሪኮግናይዝ አድርጋ ከዛ መራመድ አልቻለችም ይሄ ከተደረገ የኢትዮጵያ ችግር ከሌላው ሀገር የባሰ ችግር አይደለም የሚያስፈልጉት መፍትሄ ሐሳቦች ከባድ አይደሉም በደንብ ካሰብን መፍትሄ ሐሳቦች ብዙ ቦታ የተሞከሩ የሰሩ ያዋጡ አሉ ደቡብ አፍሪካ አለ በቅርባችን ብዙ ሀገሮች አሉ እና ቀላል ምሳሌዎች አሉ ህገ መንግስት ታጠናለው እኔ በቀላሉ ሊፈቱ የሚችሉ የኛ ሀገር እንደምናስበውም የተጋነነ ችግር አይደለም ግን ዋናዎችን ቁልፍ ህዝቡ ችግር የሚላቸውን ችግሮች ሌጂቲሜት እንደሆኑ ተቀብለን መንቀሳቀስ ከቻልን የኢትዮጵያ የጋራ ማንነት ሁሉን የሚያቀፍ ማንነት ምን ሰራባቸው መርሆዎች በደንብ ማስቀመጥ ይቻላል ሌላ ቦታም የተሞከሩ አሉ እኛም ደግሞ ከባህላችን ከታሪካችን ከትርክቶቻችን ከትውስታችንና ከትዝታችን from remembrances and memories እነዛ ውስጥ ምን እናወጣቸው አሉ ሰሞኑን ምሩጽ ይፍጠር ሞተ ሲባል እኔ አብሮ ነው ልቤ ስብር ነው እኔ ትግሬ አይደለሁኝም ኢንፋክት የሰሜን ፖለቲካ የሚመቸኝ ሰው አይደለሁኝም ምሩጽ ግን ጀግናዬ ነው ብዬ አምናለሁ አንዳንድ ሰዎች ላይ መቻቸው ይችላል ይሄ ሰው ሰፈር ምን ወሰደ የሚሉ ልጆች ይሄን በማለት ሊያዝኑ ይችላል ግን እነዚህ አይነት ነገሮች አሉ እና መስራት ይቻላል ነገር ግን እናንተ አጀንዳ ሴት ታደርጋላችሁ እናንተ ምን ላይ መነጋገር እንዳለብን ተወስናላችሁ በዛ መንገድ ኢትዮጵያ ሊቀጥል አይችልም